ክር የበጣጠሰ ለተቸገራችሁ እንዲሁም ደግሞ ወርቀ ዘቦ እየነጠለ ለብቻው ወርቀ ዘቦ እየነጣጠለ ይበጥስብናል ይለይብናል ብዙ ጊዜ ይላላችሁኝ። እስኪ ዛሬ አጠር ያለ ቪዲዮ ይዤላችሁ መጥቻለሁኝ። ትወዱታላችሁ ብዬ ተስፋ አደርጋለሁ እንደምትጠቀሙበትኝ። ወደ ቪዲዮ ልውሰዳችሁ። ብዙ ጊዜ ክር የሚበጣጥስበት ምክንያት የስፕሪንግ ችግር ይሆናል። እንግዲህ የኔ ስፕሪንግ እንደምታዩት ምን ያክል አላለች እየተጠቀምኩ እንዳለሁ ነው። በጣም የላላ ነው የኔ ስፕሪንጉ እንደምታዩትኝ። የእናንተ ምን ያክል ላይ ነው ያለው? እንግዲህ ክር ሲሳብ እቺ ሽቦዋ ነችና ወደዚህ በሽቦ አድርገን ስናመጣው ምን ያክል ይወጠራልና እንዴት ሊሳብ እንደሚችል ማወቅ አለብን። አሁን እንደዚህ እስኪ ላጥብቀውና ላሳያችሁ ምን ያክል እንደሚጠብቅ ማለት ነው። እንደዚህ ከጠበቀ ክሩን እንዳይወጣ ሊያደርገው ይችላል። ከዚህ ሊበጥሰው ይችላል። ምክንያቱም በመርፌ ከላይ ስለምናወጣው ከዚህ ወጥቶ እንደገና ደግሞ በመወጠሪያዋ በሽቦዋ ገብቶ እንደገና ወደ ላይ ነው የሚወጣው። እንግዲህ አስቡት። ስለዚህ ይሄ ሁሉ ሲሆን በደንብ ስለሚወጠር የመበጠስ በእድሉ በጣም ሰፊ ነው። ስለዚህ ስፕሪንጉን ምን ያክል ነው እናንተ ያደረጋችሁት? እንደዚህ አጥብቃችሁታል ወይስ ደግሞ የእናንተ ላላ ያለ ነው? በጣም የላላ ነው። ስለዚህ የስፕሪንጋቸውን ሁኔታ ማወቅ አለባቸው። አሁን እንደምታዩት እነዚህ ክፍተቶቹ ሁለቶቹ ብረቶች በመሀል ነው የያዙትኝ ክሩን ማለት ነው። እነዚህ በጣም ጥብቅ ካሉ ክሩን እንዳይወጣ ያደርጉታል። በጣም ይወጥሩታል ክሩ ሲያልፍ ማለት ነው። ስለዚህ ማወቅ አለባችሁ። ሁለተኛ ደግሞ የምንጠልፍበት ሳባ ነው ወይስ ደግሞ የሱፍ ክር ነው የሚለው እሱም ይወስነዋል። የሱፍ ክር ከሆነ ብዙ ጊዜ ምን ያስፈልገናል መሰላችሁ? እየተበጠሰ በጣም ያስቸግራል። ምክንያቱም በጣም በቀላል የሚበጠስ አይነት ክር ስለሆነ፣ ስለዚህ ብዙ ጊዜ ምን ይደረጋል? ሲጣለፍ ይሄ ዘይት ይደረግበታል። ዘይት መቀባት እንችላለን። ምክንያቱም ትንሽ ጠንከር እንዲል ያደርገዋል። አንዳንድ ሰዎች ውሃ ውስጥ ይነክሩትና ከዛ ይጠልፉበታል። ግን ውሃ ላይ ሜቢ ሽታ ሊያመጣም ይችላል ከጨርቁ ጋር ማለት ነው ሲጠለፍበትኝ። በዚያ ላይ ሊያረጥበውም ይችላል። ስለዚህ ያ ከሚሆን ዘይቱ ቢሆን ይመረጣል ይሄ ማለት ነው። ስለዚህ ይሄንን ሙሉውን ዙሪያውን እንደዚህ እያደረጋችሁ መቀባት ትችላላችሁ። ይሄ ያጠነክረዋል ማለት ነው ዘይቱ። ይሄ የሚያስፈልገው ለምንድን ሲሆን ነው? ለሱፍ ክር የምትጠቀሙ ሰዎች፣ በሱፍ የምትሰሩ ሰዎች ብዙ ጊዜ ሱፍ ክር አስቸጋሪ ስለሆነ ነው ይሄን የምታደርጉበት፣ ዘይቱን የምታደርጉበት ማለት ነው። ሌላ የሳባ ክር ከሆነ እንደነገርኳችሁ የስፕሪንጉ ችግር ሊሆን ይችላል እና የስፕሪንጉን ማስተካከል ይኖርባችኋል። ከስፕሪንጉ ውጭ ደግሞ የክር አቀማመጡ ምን ይመስላል የሚለውን ነገር እሱንም ማወቅ አለባችሁ። ክሩ ምን ያክል ርቀት ነው የተቀመጠው? በጣም ርቆ ከሆነ የመበጠስ እድሉ በጣም ሰፊ ነው፣ ይበጠሳል። ከምናስቀምጥበት ኖርማል ከምንጣልፍበት ቦታ ትክክል ወደ ታች ካልሆነ ወይም ደግሞ ክሩ ብዙ ጊዜ ስንጠልፍ ከመቀመጫው ሊርቅ ስለሚችል እሱን ቼክ ማድረግ ይኖርብናል። ርቀት መፍጠር የለበትም። ከራቀ ይበጠሳል። ክሩ መራቅ የለበትም፣ ቦታው መልቀቅ የለበትም ስናስቀምጥ። ይሄ ለምንም ያስፈልጋል መሰላችሁ? ይሄ ወርቀ ዘቦ እየለየ የሚነጫዋል አይደለ? የእሱ ችግርም ያመጣል። እየለየ ይበጥሳል። እሱ ምክንያቱ ያቀማመጡ ሁኔታ ነው። ሁለተኛ ደግሞ ክሩ በጣም በቀላሉ እንደዚህ የመተርተር ባህሪ ያለው በቀላሉ ይተረተራል። ስለዚህ ምን ታደርጋላችሁ? አቀማመጡን ታስተካክሉታላችሁ። እንደዚህ ያዝ አድርጎ ስትሰሩ እንደዚህ ትንሽ ወጠር አድርጎ የሚይዝላችሁ ነገር ይፈልጋል። ይሄ ለምኑ ነው? ወርቀ ዘቦም ሆነ ወይም ደግሞ ሳባ ክር ላይ እየለየ ክር እንዳይበጥስባችሁ። እኔ አሁን ብዙ ጊዜ እንደዚህ አይነት ክር ካለኝ በሳባ ልጠቀም ከሆነ እዚህ ውስጥ ላደርገው ይችላለሁ ሳባ ክሩን። ለምን? ቢያንስ ወጥሮ ይይዝልኛል። እዚህ ውስጥ ካደረኩ ጠበብ አድርጎ ሊይዘው የሚችል ነገር ይፈልጋል። መርፌውም አቀማመጥ ሊወስነው ይችላል። መርፌው በየትኛው በኩል ነው መግባት ያለበት፣ በየትኛው በኩል ነው የመርፌው ቀዳዳ መሆን ያለበት የሚለውን ነገር ለይተን ማወቅ ይኖርብናል። እሱን በደንብ ከማሽናችን ጋር በደንብ መግባባት ሊኖርብን ይገባል። ምክንያቱም ለብዙ ጊዜ የምትጠቀሙበት ነገር ስለሆነ ማሽናችሁን በደንብ ማወቅ አለባችሁ። እንዴት እንደሆነ መልመድ አለባችሁ። ክሩን ወጥሮ የሚይዝላችሁ ነገር ተጠቀሙ። ብዙ ጊዜ እየለየ ክር እንዳይበጥስባችሁ ወርቀ ዘቦ ለምትጠቀሙ ማለት ነው። እንዲሁም ደግሞ ሳባ ክር ለምትጠቀሙ። ከዛ ውጭ እንዳይበጠስ ደግሞ
የክሩን አቀማመጥ ማስተካከል፣ ከዛ ደግሞ ስፕሪንጉን ላላ ማድረግ ብቻ ነው የሚጠበቅባችሁ። እንደዚህ አድርጋችሁ ሞክሩትኝና ደግሞ የተለየ ነገር ካላሳውቁኝ እመልሳለሁ ማለት ነው። ያው እኔ ካወቅኩት እኔ እስከዛሬ ከኖርኩበት ነገር ነው የምነግራችሁ። የተለየ ነገር አምጥቼ አልነግራችሁም። ስለዚህ ማቀውን ነገር ነግራችኋለሁኝ። ጥያቄ ካላችሁ መጠየቅ ትችላላችሁ፣ መልሳለሁኝ። ኮሜንት ላይ ሩቅያ የምትባል ልጅ ማሽኔን የሚገዛ ሰው ባክሽ ፈልጊልኝ ብላኝ ነበረ። እዚሁ ኮሜንት ላይ ነው የጻፈችልኝ። ማሽን መግዛት የምትፈልጉ ሰዎች ማሽኗ ድሬስ እንደሆነ ጽፋልኛለች። ስለዚህ ማሽን መግዛት የምትፈልጉ ለ1 ዓመት ያክል ተጠቅሜበታለሁ ብላለች። እሷን ማናገር ትችላላችሁ። መግዛት የምትፈልጉ እኔንም ኮንታክት አድርጉኝ፣ ከእሷ ጋር ላገናኛችሁ እችላለሁ። ምክንያቱም እንደዚሁ ብዙ ጊዜ ማሽን ገዝተው ዝም ብሎ ከተቀመጠ የመዛግ ባህሪ ያለውና እንደዛ ከሚሆን እናንተም ደግሞ አዲስ ለመግዛት ብዙ ወጪ ከምታወጡ ዩዝድ ገዝታችሁ መጠቀም ትችላላችሁ። እና ይሄንንም ለማስተላለፍ ነው። እንግዲህ ቪዲዮውን እንደወደዳችሁ ተስፋ አድርጋለሁኝ። ይጠቅማችኋል ብዬ ስለማስብ እንግዲህ እኔ የምጠቀምበትን ነገር ነው ለእናንተ አምጥቼ የማሳያችሁ። በተጨማሪ ማለት የምፈልገው ነገር ምንድን ነው፣ ጥያቄያችሁን ግልጽ አድርጉልኝ። ብዙ ኮሜንቶች አሉና የተሰጡኝ ኮሜንቶች ለማንበብ እቸገራለሁኝ። ወይም ደግሞ ሲንጀሩን ፓርት ምን አይነት ለማለት እንደፈለጋችሁ አላወቅኩኝም፣ እየገባኝ ስላልሆነ ነው። በዛ ምክንያት እየሰራሁላችሁ ያልሆነው እና ግልጽ አድርጋችሁ ጻፉልኝ። ለምሳሌ ለምንድን ነው ወደ አንድ ጎን ዞሮ ብቻ የሚሰራው ምናምን የሚል ኮሜንት አለና ምኑ ነው እንደዛ የሚሆነው? ግልጽ አድርጋችሁ ይሄ ክፍሉ ይሄ ፓርቱ እየሰራልኝ አይደለም፣ ምንድን ነው ችግሩ በሉኝ። ማቀው ከሆነ አስረዳችኋለሁኝ። ካላወቅኩትም ያውቁ ሰዎችን ጠይቄ ቪዲዮ ሰራላችኋለሁኝ። ሌላው ምንድነው አዲስ ቻናል ከፍቻለሁኝ። ሌላ ስራ የምሰራበት ቻናል አበባስ ጆርኒ ነው የሚለው። እየገባችሁ ሰብስክራይብ አድርጉልኝ። በዛም እንግዲህ ትጠቀሙበታላችሁ ብዬ ተስፋ አደርጋለሁኝ። ይሄንም ሰብስክራይብ ማድረግ እንዳትረሱ፣ ለሌሎችም ሼር አድርጉልኝ። የተለያዩ ነገሮችንም እንዲሁ እያመጣው ሰራላችኋለሁኝ። መልካም ጊዜ ይሁንላችሁ። በሌላ ቪዲዮ እስክንገናኝ